አገኘሁልሽ ብለህ አይደለም እንዴ ጠራኸኝ? እኮ እንዴት ነው ወደድሽው? እና ያገኘህልኝ ቤት ይሄንን ነው? እንዴ ይሄንን ራሱ በመከራ ነው ያገኘሁልሽ። እሺ ኪችን ካቢኔት፣ ቁም ሳጥን ያለው ቤት ፈልግልኝ ስትኝ እኔ ደግሞ አንድ ስቴፕ ከፍ አልኩኝና ሙሉ ዕቃ ያለው ቤት አገኘሁልሽ። አሁንም አንድ ስቴፕ ከፍ አልኩኝና ደባል አገኘሁልሽ። ምን? ሰላም ታረቀኝ ይባላል። ታዲያ እንግዲህ እህት ያልኩ እሷን ነው። ከባሏ ጋር ነው የሚገቡት። ችግር የለውም ብቻዋን ቢሆን መግባት ትችላለች። ኦ ኧረ እንዴት ትችያለሽ እንዴ? ወርቁ እየቀለድክ ነው? ፈልግልኝ ያልኩህ እንደዚህ አይነት ቤት ነው? ታዲያ ባለ አንድ መኝታ እፈልጋለሁ አልሽኝ፣ ያውም ከነደባሉ አገኘሁልሽ። ለገንዳው ከሆነ ደግሞ ጓሮ ቆፍርላታለሁ ብሎ አንተ አታፍርም እንዴ? ጭራሽ ደባል ልግባ? ምን ችግር አለው? የተሟላ ዕቃው ያለው ቤት አይደል እንዴ? እናንተ እኮ ስትገቡ ከእናንተ የሚጠበቀው ልብሳችሁን ይዛችሁ መምጣት ብቻ ነው። አልጋውንም ቢሆን ይለቅላችኋል። እኔ እንኳን ብቻዬን መተኛት ስለምፈራ አብሬያቸው ለመተኛት ነበር ያሰብኩት። እሷ ባለችበት በኩል ወይ አየሽ አይደል? ምስኪን እኮ ነው አይደል? እና በዚህ ላይ ደግሞ ያልነገርኩሽ ነገር የሚገርም ማጂሽያን ነው፣ አስማተኛ ነው። እስቲ እባክህ የሆነ አስማት አሳየንና አስደምመን። ደስ ይለኛል። ካርታ ይዘሻል? ይዘሽ በቃ አልያሽም። እሺ እንደያዝኩ አስቡት። አንድ ካርታ ሳቢና ውሰጂ። ለእኔ ግን እንዳታሳይኝ። ግድ የለም እኔ ስብላታለሁ። እንዳታይ እንዳታይ እንዳታይ። በቃ በቃል ያዝና መልሰ ክተተው። እሺ እሺ። ካርታ ይሄ ነው አይደል? አዎ ራሱ አይገርምም? ምን አይነት የተረገመ ልጅ ነው በእናታችሁ እንጂ ጭራሽ ደባል ግቢ ይለኛል። ምነው ቤቱን አላገኘሽም እንዴ? አላገኘሁም፣ የወርቁ መጫወቻ ሆንኩኝ እንጂ። ትሽ እናንተ ናችሁ ደግሞ አትውጪ ምናምን እያላችሁ የቋጠራችሁት። በተለይ ደግሞ አንተ እንዴ እኔ ምን አደረጉ? እንደ አባት መርጠ ተፍተ ሂጂ እንደማለት ተቃራኒ ትሆናለህ። ረዱዬ አንቺ ብቻ ውጪ እንጂ እኔ ተፋብሻለሁ። እኔ እኮ ትንሽ ጊዜ ወስደሽ አስበሽ እንድትወስኝ ነው እንደዚህ ያልኩሽ። አስቤማ ነው የወሰንኩ። ማሰብ እንደዚህ ቀላል ቢሆን ኖሮ ውሮ አታስብም ነበር። ረዱዬ ግድ የለሽም። እስኪ አንድ 15 ዓመት ጊዜ ወስደሽ አስቢ። እነሱን ታያቸው። ትወጣለች አትወጣም ተባብለው ቁማር መድበውብሽ ነው። ኧረ አባዬ ይደብራል። አላስገባም ስላልነው እኮ ነው። ይኸውልህ አባዬ፣ አሁን በዚህ ሰዓት እኔ ከዚህ ቤት ወጥቶ አዲስ ህይወት እንደመጀመር የሚያጓጓኝ ነገር የለም። ታውቃለህ ደግሞ እኔ ምንም ነገር እንደማያጓጓኝ። የኮሪያ ድራማስ በቃ ሁለት ነገሮች ናቸው የሚያጓጉኝ። አንደኛው ደግሞ ይሄ ነው። ደግሞ እንዳያችሁት ሰለሞንም ቤተሰቡም ደግሞ አሪፍ ሰዎች ናቸው አይደሉም እንዴ? እሱማ አዎ አውቃለሁ። ከዚህ በፊት ከዚህ ቤት ወጥቼ ብቻዬን ከወንድ ጋር ኖሬ እንደማላቅ። እውነት ለመናገር እሱ ደግሞ ትንሽ ያስፈራኛል። ግን ደግሞ እዚህ እንደፈለኩት እንደምሆነው እሱም ላይ እንደፈለኩት መሆን እችላለሁ። እናንተ ላይ እንደምጮህም እሱም ላይ ልጮህበት እችላለሁ። እናንተ ይሄን ያህል ዓመት ከእኔ ጋር አብሮ መኖር ካልሰለቻችሁ እሱም ይሰለችዋል ብዬ አላስብም። በእርግጥ ወደፊቱን መናገር አልችልም፣ ሊሰለቸው ይችላል። ምን ነው የምር ግን ብሰለቸውስ? እንደዚህ ረጅም ነገር ካላወራሽ አትሰለችው። ቆይ ግን እኔንስ ቢሰለቸኝ እንዴት ነው እሱ የአንድ ሰው ፊት እያዩ ዘላለም ልኖር የምችለው? ረድዬ አይዞሽ፣ እንደምታስቢ እኮ ብዙ ዓመት አልቀረሽም። የምር ውሳኔ ልክ አይደለም እንዴ? ኧረ ነው። እውነትህን ነው አባዬ፣ ይሄ ነገር ይቅርብኝ መሰለኝ። ይኸውልሽ የኔ ልጅ ውሳኔሽ ትክክል ነው። እኔ የተናገርኩትን ነገር እርሺው። እኔ ራስ ወዳድ ሆኜ ነው እንደዚያ ያልኩሽ። አይ ይሄ ነገር ይቅርብኝ። የስ እህቴ ቀረችልኝ። ቤታችን ተገኘ ማለት ነው። ይቅርታ፣ በሩን ማን ከፍቶልን የገባው? ቁልፉ እንዴ አንተ ነህ እንዴ? አዎ እኔ ነኝ። ማን አንተ? አሁን አላስታወስኩም ለማለት ነው። ሩት ጋር እኮ አብረን እንሰራ ነበር። ትዝ ካለ ስብሰባ ላይ የተገናኘ ነው።
አሽቃባጩ ነህ እንዴ? ምን? በደንብ ነው ማስታውስህ። እንደውም ለሩት ከሴት ጋር አይቼዋለሁ ብለህ ስታሽቃብጥ ትዝ